ዓለም የህዝብ ልዕልት ብሎ ጠራት። በፈገግታዋ ሚሊዮኖችን ማረከች። በጎ አድራጎቷ የብዙዎች ህይወትን ለወጠ። ነገር ግን ከዚያ የሚያበራ ዘውድና ውብ ፈገግታ ጀርባ ታላቅ የልብ ስብራት፣ የብቸኝነት ሲኦልና ያልተመለሱ በርካታ ጥያቄዎችን ተሸሽገው ነበር። በንጉሳዊ ቤተሰብ ውስጥ ገብታ የዓለምን ትኩረት የሳበችው ነገር ግን በ36 ዓመቷ በድንገተኛ የመኪና አደጋ ህይወቷ ያለፈው ልዕልት ዲያና ማን ናት? በእርግጥ አደጋው ድንገተኛ ነበር ወይስ የተቀናጀ ሴራ? ዛሬ የልዕልት ዲያናን አሰቃቂና ድንቅ የህይወት ታሪክ በስፋት እንቃኛለን። ዲያና ፍራንሲስ ስፔንሰር ጁላይ 1 ቀን 1961 በኢንግላንድ ተወለደች። ምንም እንኳን ከከበሩ ቤተሰቦች ብትወለድም ልጅነቷ ግን በደስታ የተሞላ አልነበረም። የወላጆቿ በፍቺ መለያየት በልጅነቷ አእምሯ ላይ ትልቅ ጠባሳ ጥሎ አልፏል። እድሜዋ 20 ሳይሞላ ነበር የብሪታንያ የዙፋን ወራሽ ከሆነው ከልዑል ቻርለስ ጋር የተገናኘችው። እንደ አውሮፓውያን አቆጣጠር በ1981 በዓለም ዙሪያ ከ750 ሚሊዮን በላይ ህዝብ በቴሌቪዥን በተከታተለው ታላቅ ስነ ስርዓት ጋብቻቸውን ፈጸሙ። በወቅቱ የዓለም ህዝብ ተረት የሚመስል የፍቅር ታሪክ ያየ መሰለው። እውነታው ግን ፈጽሞ ሌላ ነበር። ጋብቻው ከተፈጸመ ጥቂት ጊዜያት በኋላ በዲያና እና በቻርለስ መካከል ያለው ልዩነት እየሰፋ መጣ። ቻርለስ ቀድሞ ይወዳት የነበረችውን ካሚላ ፖከር ጋር የነበረው ግንኙነት አላቋረጠም ነበር። ዲያና በኋላ ላይ በሰጠችው ቃለ መጠይቅ በዚህ ጋብቻ ውስጥ 3 ሆነን ነበር የኖርነው፣ ስለዚህ ትንሽ ውጥረት ነበር ስትል የልቧን ስብራት ገልጻለች። ይህ የጋብቻ ቀውስ ዲያናን ለአእምሮ ጭንቀት እና ቡሚሊያ ለተባለ የፎቢያ በሽታ ዳረጋት። ነገር ግን በዚህ ሁሉ ህመም ውስጥ ሆና 2 ውብ ልጆችን ልዑል ዊሊያምና ልዑል ሃሪን ለዓለም አበረከተች። ዲያና ከቤተ መንግስቱ ህግና ደንብ ይልቅ የሰዎችን ህመም ማስቀደም መረጠች። በወቅቱ የዓለም ህዝብ ይፈራው የነበረውን የኤችአይቪ ኤድስን ህመምተኞችን ያለ ጓንት በእጇ በመጨበጥና በማቀፍ የነበረውን የተሳሳተ ግንዛቤ ሰበረች። በሞዛምቢክና አንጎላ በመዘዋወር የተቀበሩ የጦር ፈንጂዎችን እንዲወገዱ ያደረገችው ዘመቻ የብዙዎችን ህይወት ታደገ። ቤተ መንግስቱ ቢያገላትም የዓለም ህዝብ ግን የልቡ ልዑልት አደረጋት። እንደ አውሮፓውያን አቆጣጠር በ1996 ከልዑል ቻርለስ ጋር በይፋ ከተፋቱ በኋላም የፓፓራዚ ትኩረት አልተለያትም። ኦገስት 31 ቀን 1997 እንደ አውሮፓውያን አቆጣጠር በፓሪስ ፈረንሳይ ዲያና ከፍቅረኛዋ ዶዲ አልፋይድ ጋር በፓፓራዚ ጋዜጠኞች እየተሯሯጡ በመኪና ሲጓዙ አልማ በተባለ ዋሻ ውስጥ አሰቃቂ አደጋ ደረሰባቸው። ፍቅረኛዋና አሽከርካሪው ወዲያውኑ ሲሞቱ ዲያና በጽኑ ተጎድታ ወደ ሆስፒታል ከተወሰደች በኋላ ህይወቷ አልፏል። የ36 ዓመቷ ልዕልት ማለፍ ሙሉ ዓለምን በእንባ ራጨ። ነገር ግን ከሞቷ በኋላ በርካታ ጥያቄዎች ተነሱ። አደጋው በእርግጥ በጋዜጠኞች መባረር ምክንያት የመጣ ነው ወይስ አሽከርካሪው ጠጥቶ ስለነበር? አሊያም ደግሞ በንጉሳዊ ቤተሰብ የተቀናጀ ሴራ ነበር? እስካሁን መልስ ያልተገኘለት ጥያቄ ነው። ዲያና ከሞተች ከዓመታት በኋላም ቢሆን ታሪኳ፣ በጎ አድራጎቷና ውበቷ በብዙዎች ልብ ውስጥ እንደበራ ይኖራል።